አንተ ዲቃላ ለምንድን ትምህርት ቤት ያልሄድከው? አትናገርም? መች ተከፈለልኝ የትምህርት ቤት ክፍያው? የማታም ቢሆን መማር አለብህ። የማታም መማር እኮ ብር ያስፈልጋል። ከየት አመጣለሁ? ለነገሩ ምን አገባኝ? ከፈለክ አትማር። ከዚህ ቤት ውጣልኝ አሁን። ጓደኛዬ እንዴት ዋልክ? ፒስ ነው ብራዘር። በዚህ ሳምንት የእንጀራ እናቴ ከቤት ውጣ ብላኛለች። ብር ከየትም ያስፈልገኛል። ብር እንኳን የለኝም። ሌላ ምረዳሽ ነገር ካለ ግን ችግር የለውም። እሺ ብሩን ተው። ከተባረርኩ ታሳደረኛለህ? አረ ፋዘር አይለኛ ነው። ልታስገድለኝ ነው እንዴ? ይደፋኛልሽ። ምን ሆነ ነው? የዛሬ ዓመት አንተ ከቤት ተባረር እኛ ጋር ስመጣ ምን አሉ? ናገባ እኮ ነው ያልኩ። አዎ እሱማ አሳድረኸኝ ነበር። ምን ላድርግ ፋዘር አርደኛ ነው። እሺ አመሰግናለሁ። እንዴ ብራዘር የት ጠፍተሽ ነው? የአንበር ብርን ቤት ታውቀዋለህ? ምንም አይመስለኝም። ወደዱኝ አልወደዱኝ ግድም አይሰጠኝም። ስለኔ ምን አሉ? የት ነበርክ? አይ እዚህ ማለቴ ጓደኞች ጋር። የማ ስልክ ነው? የጓደኛዬ ነው። ይህን ስርቆትን አላቆምም አልካ? እንደሱ እኮ አይደለም። ትገርማለሽ። እናታችንን ማስታወስ ነበረ ምን እንዳለች። ይቅርታ በቃ ተለዩ ማለት በድንገት ፈለጉኝ አልፈለጉኝ ምንም አይመስለኝም። ወደዱኝ አልወደዱኝ ግድም አይሰጠኝም። ስለኔ ምን አሉ አያስጨንቀኝም። ወደፊት አንድ ቀን ያው አይጨምሩልኝም። እርድና ብርዝና ና ከኛ ጋር ተዝናና ጩም በዘነዘና። አረ ስልኬን መልስልኝ። አረ በእናትህ አረ መልስልኝ ትላለህ እንዴ? ለራሴ ትምህርት ቤት ክፍያ ደርሶብኛል። ስላንተ ትምህርት ቤት ያገባኛል። አረ መልስልኝ። በል ከዚህ በኋላ እንዳትደውል በዚህ ስልክ። ኧረ አባ ስልኩን መልስልኝ። እሺ የት ነሽ? እዚህ አደባባዩ ጋር ነኝ። በቃ ሻይ ቡና እያልሽ ጠብቂኝ፣ መጣሁ። እሺ ይሄ ሁሉ ስልክ ምንድን ነው? በቃ ሰርቄ ነው። የትምህርት ቤት ክፍያ ሳጣ ሰረኩ። እና እኔ ወንድም እያለሁ አልነግረኝም ነበር? ከየት ታመጣለህ አንተ? አንተም እኮ ስራ የለህም። እንድትጨነቅ አልፈልግማ። አሁን ፋይናል ፈተና ማምልጦኛል። እንድትጨነቅ አልፈልግም። ወንድም እንደሆንኩኝ ትረሳዋለህ ልበል? ተስፋ ቆርጫለሁ። ዝም ብሎ ተስፋ መቁረጥ የለምሽ። ምን ላድርግ ታዲያ? ከአቅሜ በላይ ሆነብኛ። ይሄን ሁላ ስልክ ግን ሰርቀው ነው? ኧረ አይደለም፣ በራሳቸው ፍቃድ ሰጥተውኝ ነው። ናገባቸው አሉ። አይሰማም? ባክ ጉዱኛለሁ። ዝናቤ ስልኬን ሰርታኛለች። ማን እንደሆንኩ አያውቅማ። ኧረ በእናትሽ አስገቢኝ። የታባ ነው የምገባው? ማደሪያ እኮ የለኝም። እኔ ስላንተ ማደሪያ ያገባኛል? ነገርኩ፣ እዚህ ቤት መግባት ይናፍቃል። አትገባትም። ለምንድን ነው የምታባሪኝ ከዚህ ቤት? ያረኩት ነገር አለ? አንተ ልጅ ችግር ነው እንዴ ከኔ ጋር የምትፈልገው? በቃ አትገባም አልኩ። እንሂድልኝ። ግን እናቴ በህይወት ብኖር ኖሮ እንዲህ አትናገሪኝም ነበር። እባክህ እናቴ አትበልብኝ። ውጣ አልኩ፣ ውጣ። ቆይ ልጁ ምን አርግ ነው የምትዩ? አንተ ደግሞ አያገባህም። አይ በንግግር መፍታት እያለ
ለምን ከቤት ውጣ ትይዋለሽ? በማያገባ አትግባ አልኩ። ብታርፍ ይሻላል። ቢያንስ ልብሴን ስጭኝሽ። እንዴ እናቴ ወጣለች አይደል እንዴ? ለምን አትወጣም? ፈለጉኝ አልፈለጉኝ ምንም አይመስለኝም። ወደዱኝ አልወደዱኝ ግድም አይሰጠኝም። ስለኔ ምን አሉ አያስጨንቀኝም። ወደፊት አንድ ቀን ያው አንተ ባለፈው ስልኬን ወሰድክብኛ። ኧረ አልወሰድኩብህም። ምን አረ ምናምን ትላለህ? ተመልሷል ወይስ አመልሶ? እኔ አላውቅም። አባት በዚህ ጋር የሆነ ነጭ ቲሸርት ያደረገ ልጅ አይተሻል? ኧረ አላየሁም። ካየ ነገሬን ስልኬን ወስዶብኝ ነው። አላየሁም አልኳት ነው እንዴ? ዝናቤ ናታ እቺ ማትረባ። ቶሎ ልንገራት። እንደለመደብህ አሁን ሰርቀ ነው። ምን ሆነ ነው? ኧረ አይደለም እባክህ ሰርቀ ነው። አይደለም ባህረ እንዴ አንተን እየፈለግኩ ነበርኩ። ስማ የበላው ስልክ ከማይሆን ሰው ነው። ሰፈሩን እያስጨነቀው ነው። ለማንኛውም ብትደበቅ ይሻላል። አያገባኝም። እኔ ከሰፈር የት ነው የምትደበቀው? ይምጣ በእናትህ። ልጁ የዋዛ አይመስለኝም። የማን ልጅ እንደሆንኩ አታውቁማ። መጣልሽ ዝናቤ። ያ ልጅ ነው? አዎ። ኧረ ዛፓ መጣ። ቆይ እኔ አናገረዋለሁ። መጣሁ።